ወደፊት የምታገለግሉ ሰዎች ይሄ ቀናት ይግባባችሁ በኢየሱስ። በዚህ ዘመን ወሬ አለ። የሚያስፈልገው እስኪ አገልግሎቴ በልዩነት ይሁን ብሎ የሚያስብ ሰው አለ ማለት ሁሉም ሃይማኖቱን በሚያጎላበት በሚከራከርበት በሚያደምቅበት ሰዓት እናንተ የበለጠ ተከራካሪና የበለጠ በክርክር አሸናፊ ለመሆን ነው የምትዘጋጁት ወይስ የእግዚአብሔርን ኃይል በመግለጥ አፍን ዝም ለማሰኘት ነው የምትዘጋጁት? በዚህ ዘመን ሶሻል ሚዲያ ላይ የማይገኝ ነገር፣ ኢንተርኔት ላይ የማይገኝ ነገር፣ ኤአይ ላይ የማይገኘው ነገር የመንፈስ ቅዱስ ኃይል ብቻ ነው። አውተንቲክ የሆነ እውነተኛ የሆነ ተጨባጭ የሆነ የማይዋሽ የማይጭበረበር እሱ ነው የሌለው። ከቀናችሁ ለሱ ነው መቅናት ያለባችሁ። ማንም ሰው ወጥቶ ጥቅስ ጠቅሶ ጥቅስ ከጥቅስ አጋጭቶ ካስፈለገም ኤአይን ጠይቆ መናገር ይችላል። ግን ድንቅና ታምራት ኢየሱስ ከናንተ ጋር ሲሆን የሚከናወን ነው። በዚህ ዘመን የሚያስፈልገው አገልግሎቴ በልዩነት ይሁን፣ ህይወቴ በልዩነት ይሁን፣ ነገሬ በልዩነት ይሁን፣ ቤተክርስቲያኔ በልዩነት ይሁን ምትሉ ከሆነ የዛ ልዩነት ምክንያት የመንፈስ ቅዱስ ኃይል ብቻ ነው።